ምሁር ማን ነው የሚያስብ ሁሉ ምሁር ሊባል ይችላል ወይ? ቢኮዝ ሰው ሁሉ ያስባል፣ ሰው ሁሉ ግን ምሁር አይደለም። ታዲያ ምሁራን ከሌላው ሰው የሚለያቸው ምንድነው ብለን እንጠይቃለን። ዩኒቨርሲቲ መቆየት ምሁር ያስብላል ወይ? ሃርቫርድ መማር ምሁር ያስብላል ወይ? አረ ዩኒቨርሲቲስ ማስተማር ምሁር ያስብላል ወይ? ምክንያቱም መልህቅ ዘላለሙን ውሃ ውስጥ ቢኖርም መዋኘት ግን አይችልም። ዘላለሙን በእንደዚህ ያለ ግቢ ውስጥ መኖር ምሁር አያሰኝም። ታዲያ ምሁርነት መገለጫው፣ እሳቤው፣ ተግባሩ ምንድነው? ዩኒቨርሲቲ መሄድ ለምሁርነት አንድ ስቴፕ ወደፊት የሚወስድ ቢሆንም ምሁር የሚያሰኝ ካልሆነ ምሁርነት ማይንድ ሴት ነው። ምሁርነት ለኩሪዮሲቲ ለጥያቄ ዝግጁ መሆንና የመጠየቅ ብቃት ነው። ለምንድነው የመጠየቅ ብቃት የሚሆነው? ሁሌም ትክክል ጥያቄ ብቻ ነው። መልስ ትክክል ሆኖ አያውቅም። question is right, answer is open ended ይባላል።